ሰላም ለሁላችሁ ይሁን ወንድሞቼና እህቶቼ፣ የአክብሮት ሰላምታዬ በያላችሁበት ይድረስ። ፓስተር ሽመልስ ነኝ። ዛሬም የእግዚአብሔርን ቃል በልቤ ያለውን አብረን እንድንካፈል በዚህ መድረክ መጥቻለሁ። ልናገርበት በልቤ ውስጥ ያለው ቃል የሚገኘው በዘፍጥረት መጽሐፍ ምዕራፍ 8 ቁጥር 1 ላይ ነው። ቃሉ እንደዚህ ይላል። እግዚአብሔርም ኖኅን በመርከቡም ከእርሱ ጋር የነበረውን አራዊትን ሁሉ እንስሳውን ሁሉ አሰበ። እግዚአብሔርም በምድር ላይ ነፋስን አሳለፈ፣ ውሃውም ጎደለ ይላል። ውሃውም ጎደለ። ታሪኩን ስንቃኝ ለ5 ወራት ያህል ወይም ደግሞ ለ150 ቀናት ያህል ያለማቋረጥ ስለዘነበ ዝናብ ምድርን ስለሸፈነና ስለከደነ ውሃ የሚናገር ነው። በጊዜው የነበረው ዓለም ከውሃው የተነሳ ጠፋ ይላል እግዚአብሔር ቃል። በጊዜው ተራሮችና ኮረብቶች ኃያላን የማይሸንፉ የሚመስሉ ሁሉ ከውሃው ክብደትና ብዛት የተነሳ የተሸፈኑበት የተከደኑበት ጊዜ ነው። ለ150 ቀናት ለ5 ወር ያህል ያለማቋረጥ የዘነበ ዝናብ በመርከብ ውስጥ ያሉትን ሰዎች እንኳን ምን ያህል ሊያስጨንቃቸው ሊያሳስባቸው እንደሚችል መረዳት በጣም ቀላል ነው። ጊዜው የክረምት እንደመሆኑ ለሰዓታት የሚዘንብ ዝናብ እንኳን ምን ያህል እግዚኦ እንደሚያሰኝ ሁላችንም እናውቃለን። ነገር ግን በዚህ ቦታ ላይ አንድ የሚደንቅ ቃል እናገኛለን። እግዚአብሔርም ኖኅን አሰበው ይላል። እግዚአብሔር በመርከብ ውስጥ የነበሩትን እንስሳቱንና አራዊቱን አሰባቸው ይላል። የእግዚአብሔር ትኩረት መርከብ ውስጥ የነበሩት ላይ እንደነበረ ይሄ ክፍል ያሳየናል። ወንድሞቼና እህቶቼ ያላችሁበት ሁኔታ ምንም ሊሆን ይችላል። ሞልቷል፣ ከድኖታል፣ የጥፋቱ ሁኔታ ይህንን ያህል ነው ብላችሁ የምትጠቅሱት ምንም አይነት ነገር በሕይወታችሁ ቢኖር የእግዚአብሔር ትኩረት እናንተ ናቸው። እንኳን በክርስቶስ ደም የተዋጃችሁ የተገዛችሁ እናንተ ቀርቶ እግዚአብሔር በዚህ ቃል ላይ እንደተመለከትነው ለእንስሶቹና ለአራዊቶቹ እንኳን ግድ የሚለው አምላክ እንደሆነ እንመለከታለን። የእግዚአብሔር ትኩረት አንተ ነህ ወንድሜ። የእግዚአብሔር ዕንቁ አንቺ ነሽ እህቴ። አሁን የተከደኑ ነገሮች፣ አሁን የተሸፈኑ ነገሮች ሊኖሩ ይችላሉ። እግዚአብሔር ግን በዛን ወቅት ለነበረው ለመርከቡ በውስጡም ላሉት ግድ እንዳለው እግዚአብሔር ላንተ ግድ ይለዋል። እግዚአብሔር ላንቺ ግድ ይለዋል። ነፋሱን እንዳነፈሰ፣ ነፋሱም እንደታዘዘ፣ ውሃውም እንዲቀንስ እንዳደረገው መርከቢቱ በተራሮች አናት ላይ እንደተቀመጠች፣ ምድር እንደተገለጠች፣ ተራሮችም የተከደኑበትን የተሸፈኑበትን ነገር አልፈው መውጣት እንደጀመሩ ያንተ የተከደነ የሚመስል ነገር፣ ያንቺ የተሸፈነ የሚመስል ነገር በእግዚአብሔር ትእዛዝ መጉደል ይጀምራል። ነገሮች መገለጥ ይጀምራሉ። የተሸፈኑ ነገሮችሽ መገለጥ እንደገና ይጀምራሉ። በጌታ በኢየሱስ ክርስቶስ ስም ጸልያለሁ። ከውሃው ሙላት የተነሳ ከገጠመሽ ነገር የተነሳ ከገጠመ ነገር የተነሳ የተከደኑ የሚመስሉ ማናቸውም ነገሮች በጌታ በኢየሱስ ስም የእግዚአብሔር ነፋሳት ይንፈስበት። ነገሮችህ በኢየሱስ ስም መገለጥ ይጀምሩ። ነገሮችሽ በኢየሱስ ስም መገለጥ ይጀምሩ። ሞልተው ተከድነው ያሉ ነገሮችሽ በጌታ በኢየሱስ ክርስቶስ ስም እንደገና መገለጥ ይጀምሩ። እነዚህ ቀናቶች፣ እነዚህ ሳምንታቶች የእግዚአብሔርን እንዲህ አይነት ተአምራት የምትመለከትበት የምትመለከችበት እንዲሆን በኢየሱስ ስም ጸልያለሁኝ። ውሃው ይጉደል፣ ጥፋቱ ይነሳ። የእግዚአብሔር ነገር በኢየሱስ ስም እንደገና በአንተ ሕይወት ማቆጥቆጥ ይጀምር። እግዚአብሔር ይባርካችሁ። አብራችሁኝ ስለምትሰሩ አሁንም ይህንን መልእክት ለወንድሞች ለእህቶች ሼር እንድታደርጉ በጣም በአክብሮት ጠይቃችኋለሁ። በብዙ ተከናወኑልኝ።